ይሰማል ድምጼ? ጥያቄ ልቀጥለው? እየሰማሁሽ ቀጥይ። እሺ አንድ ጥያቄ የሆነብኝ ግን የዘጸአት 23:20 ላይ እሺ እዚህ ላይ አንዳንድ አባቶች ማለት ጅማሬው ለኢያሱ እንደተሰጠና ፕላስ ቁጥር 33 ላይ ደግሞ ሙሴ ምን ይለው ነበረ? ቁጥር 33 አንድ ላይ እኔ አልወጣም አንተ ደንዳና ሕዝብ ነህና ነገር ግን መልአክን በፊት እሰዳለሁ ሲለው 15 ላይ አንተ ካልወጣህ አታውጣን ይለው ነበርና ይሄንን ተናጋሪው ማን ነው? ማለት መልአኬን እልካለሁ ብሎ የሚናገረው አካል ማን ነው? የተላከው ለክርስቶስ ነው የተሰጠው ወይም ደግሞ የክርስቶስ እንደ ፎርም ኦፍ ኤንጅል እግዚአብሔር ወልድ ነው ብለን ካሰብን ላኪው ማን ነው? እንደገና አንተ ካልወጣህስ መልአኬን እሰዳለሁ ሲል አታውጣ ነው ያለው። ስለምንድን ነው? ኦኬ አሁን ይሰማል። እሺ ቀጥል። ሰምታታል? ጥያቄዋን ሰምታታል? ቀጥልና በቃ እኔ መሀል ላይ እንትን እላለሁ። ቀጥል። እሺ አይ ከዚህ በፊትም እኔ እናንተ አውርተንበት ነበር ይሄን ነገር እና እኔ እንትን ከምለው አንተ ብትመልሰው ይሻላል። እያነሳች ያለችው የቱን መሰለህ? ይሄ ዘጸአት ላይ ያለው ሁለተኛ ማለት ስለ እግዚአብሔር መልአክ ሳይሆን ስለ ሌላ መልአክ የሚናገርበት ክፍል አለ አይደለ? እስራኤል ያለው ከቁጥር 2 ጀምሮ ኦሪት ስንት ዘጸአት ምዕራፍ 33 ከቁጥር 2 ጀምሮ ምህረት ሁሉ ጊዜ በቃ የሆነ ጥሩ ጥያቄ ነው የምትጠይቀው። በነገራችን ላይ ጥሩ ጥያቄ ነው በጣም ይሄ መነሳት የነበረበት እና ኦሪት ዘጸአት ምዕራፍ 33 ከቁጥር 2 ጀምሮ አሁን ያነበበ ሰው ጥያቄ ነው በእውነት። ኦሪት ዘጸአት ምዕራፍ 33 ከቁጥር 2 ጀምሮ ታሪኩ እንዴት መሰለሽ? እሺ ይሰማል ድምጼ? ኮሜንት ላይ ይሰማል? እሺ ኦሪት ዘጸአት ምዕራፍ 33 የብሉይ ኪዳንን ያጠኑ ሰዎች ኦሪት ዘጸአት ምዕራፍ 33 ከቁጥር 1 ጀምሮ ያለው ታሪክ አሁን ማይሰማ ከሆነ በቃ ምንም ማድረግ አይቻልም። ከቁጥር 1 እየተሰማ ነው። እሺ ከቁጥር 1 ጀምሮ ያለው ታሪክ አንድ ወጥ የሆነ ታሪክ ሳይሆን ይልቁኑ ደግሞ በጣም የብዙ ታሪኮች ግጥምጥሞች ነውና ከአንደኛው ቁጥር ወደ ሌላኛው ቁጥር አንዳንድ ጊዜ ማንረዳበት ጊዜ ሊመጣ ይችላል ማለት ነው። እና እንዴት ከአንዱ ጥቅስ ወደ ሌላው ጥቅስ በምን ኢቨንት እንደሄደ እንትን ሊል አይቻልም። እና ምንድነው ታሪኩ ባጭሩ? እስራኤላውያን በእግዚአብሔር ላይ ያምጻሉ። እስራኤላውያን በእግዚአብሔር ላይ ያምጻሉ፣ ጣዖት ይሰራሉ። እግዚአብሔር ደግሞ ከዛም በኋላ ለሙሴ እንዳኮረፈ ይነግረዋል። ከዛም በኋላ ይህንን ህዝብ ከዚህ በኋላ እንትን እንዳለ ይነግረዋል። ከዚህም በኋላ ምንድነው መልአክን እልካለሁ። ልብ በሉ ኦሪት ዘጸአት ምዕራፍ 23 ከቁጥር 20 እስከ 23 ድረስ ያለው መልአክ ምዕራፍ 23 ከቁጥር 20 እስከ 23 ያለው መልአክ እርሱ ካለ እኔ ጠላቶቻችሁ ጠላቶች ይሆናሉ፣ ምድረ ርስትንም አወርሳችኋለሁ። ይሄኛው መልአክ ግን አሁን መልአክን እልካለሁ አለ። ቁጥር 23 ላይ የኛው መልአክ ምንድነው የሚለው? ኦሪት ዘጸአት ምዕራፍ 23 ቁጥር 23 ላይ መልአኬ በፊትህ ይሄዳልና ነው የሚለው። እዛ ኦሪት ዘጸአት ምዕራፍ 33 ከቁጥር 2 ጀምሮ ያለውን መልአክ ግን ነው መልአክን እልክላችኋለሁ። መልአክን እልክላችኋለሁ ሲል እግዚአብሔር እንደተለያቸው ነግሯቸው እና አንተ አብረህን ማትሆን ከሆነ አንተ አብረህን ማትወጣ ከሆነ አንውጣ ይለዋል ማለት ነው። ስለዚህ ያ መልአክ የተባለው ከዚህ መልአከ እግዚአብሔር ከተባለ የተለየ ነው። እንዴት ነው የምናውቀው? አንደኛ ይህ የእግዚአብሔር መልአክ ባለበት እግዚአብሔር አለ። ይህንን በምን አወቅን? አንደኛ የእግዚአብሔር መልአክ ራሱ እግዚአብሔር ነው። ይህንንም በመጽሐፈ መሳፍንት ምዕራፍ 2 ከቁጥር 1 ጀምሮ ያለውን ተመልክተናል። እግዚአብሔር ግን እልክላችኋለሁ ያለው ይሄ መልአክ እርሱ ቢኖር እግዚአብሔር ከነርሱ ጋር ግን አልወጣም ብሏል። መልአክን እልካላችኋለሁ ችግር የለውም እኔ ግን አልወጣም ብሏቸዋል ማለት ነው። ታሪኩ እንደዚህ ነው እና ያ መልአክ እና ለዛ ነው በነገራችን ላይ ከረሳሁት ነገር የእግዚአብሔር መልአክ ራሱ የእግዚአብሔር መልአክ ለመሆኑ ቱ ማች ዴፊኒት አርቲክል ኢንዴፊኒት አርቲክል ላይ ኢንፋሲስ አትስጡ ምናምን የሚባለው ለዚህ ነው። እና የእግዚአብሔር መልአክ
ወልድ ለመሆኑ ወይም አንድ መልአክ ለመሆኑ ማስረጃው ዴፊኒት አርቲክል ወይም ኢንዴፊኒት አርቲክል መኖር አለመኖሩ አይደለም ማለት ነው። ያው እና ደግሞ ዲስክሪፕሽኑ ይለያያል ማለት ነው። ሌላ ማስተዋል ያለብን ነገር ዲስክሪፕሽኑ ይለያያል። አሁን ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 23 ላይ ስላለው መልአክ ሲናገር ጌታ የሚናገርበት ቶን እና እዚህኛው ላይ ስላለው መልአክ የሚናገርበት ቶን ይለያያል። በደንብ ካስተዋልሹ ማለት ነው። ያኛውን ስሜ በእርሱ ነው ይለዋል። ያው በእስራኤል ቴዎሎጂ ስም የሚለው ቃል ባህሪን የሚያሳይ ቃል ነው። ስለዚህ ስሜ በእርሱ ነው ማለቱ ሌሎች የመጽሐፍ ቅዱስ ክፍሎች ላይ እንደተነገረው ለምሳሌ መዝሙረ ዳዊት 19 ላይ እንደተነገረው ሌሎች እንደተነገረው ስም የሚለው እግዚአብሔርን ራሱ የሚወክል ባህሪን የሚወክል ቃል ስሜ በእርሱ ነው ማለቱ መለኮቴ በእርሱ ነው ማለቱ። ስለዚህ ያኛው መልአክ የእግዚአብሔር መለኮት በእርሱ የሆነ ነው። ለዛ ነው በስልጣን ተሞልቶ እንደ እግዚአብሔር የሚናገረው የሚያደርጋቸውንም ነገሮች የሚያደርገው። ይሄኛው መልአክ ግን እግዚአብሔር ተለይቷቸው እግዚአብሔር ስለተለያቸው የሚላክ ሌላ መልእክተኛ ነው። እዚህ ኦሪት ዘጸአት ምዕራፍ 33 ላይ ያለው ህዝቡም ደግሞ አንፈልግም ብለው በኋላ ላይ ደግሞ እግዚአብሔር ታርቋቸው ራሱ በፊታቸው ሲወጣ እናገኛለን መጽሐፉ ላይ ማለት ነው። ግልጽ ከሆነ እሺ። ምናልባት ትላንትና ነበር የአባቶችን አስተምሮ እናመጣለን ስላላችሁ እሱን አልሰማሁትም ስላልነበርኩኝ፣ ግን ኢያሱ ነው ለኢያሱ የሚነገር ይችላል ለተባለው ትርጓሜ ስሜ የተባለው ያው ኢያሱ የኢየሱስን ስም የሚወክል ስም ስለሆነ ለኢያሱ የሚባለውስ አሁን ይሄኛው ከሁለት መንገድ እንዳልነበርሽ ያስታውቃል። የመጀመሪያው የቤተክርስቲያን አባቶች አብዛኞቹ በጣም አብዛኞቹ ማለት ይቻላል ይህንን ኦሪት ዘጸአት ምዕራፍ 23 ላይ ከቁጥር 20 ጀምሮ ያለውን ለምሳሌ ሄሬኔዎስ፣ ባስልዮስ ዘቂሳርያ፣ ሌላ ማን ነው ጀስቲን ማርቲን በቃ ዝም ብሎ ሁሉ ጊዜ እና አብዛኞቹ አባቶች ይህንን ኦሪት ዘጸአት ምዕራፍ 23 ከቁጥር 20 ጀምሮ ያለውን ለማን ነው የሚሰጡት? ለወልደ እግዚአብሔር ሊሰጡት ይችላሉ ማለት ነው። ሌላ ግን ለወልደ እግዚአብሔር ስለተሰጠ ምንም አይነት ጥቅስ ለሌሎቹ አይውልም ማለት ግን አይደለም። ስለዚህ ለኢያሱም ተብሎ ተተርጉሞ ልታገኝ ትችላለሽ አይደለም። ኦሪት ዘጸአት ምዕራፍ 23 ከቁጥር 20 እስከ 23 ያለውን ይቅርና ለምሳሌ ኦሪት ዘጸአት ምዕራፍ 3 ከቁጥር 1 ጀምሮ ያለውን ቅዱስ አትናቴዎስ መልአክና እግዚአብሔር አንድ ላይ ተገልጠው ነው ብሎ ሊተረጉሙ ይችላል ማለት ነው። ምንም እንኳን ሌሎቹ አባቶች ሙሉ በሙሉ ያለምንም ኤክሰፕሽን ወልደ እግዚአብሔር ነው ብለው ቢተረጉሙትም እስቲ አሁን ጥቅሶቹን ለማውጣት እንሞክር። ቅዱስ አትናቴዎስ ግን ለብቻው ተለይቶ ማለት ነው ለብቻው ተለይቶ ይቅርታ መልአክና እግዚአብሔር ስለተገለጠ ነው መልአክ የተባለው ብሎ ይተረጉመዋል ማለት ነው። እና ከመጽሐፍ ቅዱስ አንፃር ለምን አያስኬድም ይሄን ኢያሱ ብሎ መተርጎም? ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆኝ መልአክን እልካለሁ አለ። እሰዳለሁ በፊት እሰዳለሁ አለ። ስሜ በእርሱ ላይ ነው። ኃጢአት ብትሰሩ ይቅር አይልምና አታስመርሩት አለ። ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ይህንን እያለ ያለው ኢያሱን ነው። ኢያሱ ኃጢአት ይቅር ማለት ይችላል። ከዛ መጽሐፈ መሳፍንት ምዕራፍ 2 ከቁጥር 1 ጀምሮ የእግዚአብሔር መልአክ ይገናኛቸዋል። መጽሐፈ መሳፍንት ምዕራፍ 2 ከቁጥር 1 ጀምሮ የእግዚአብሔር መልአክ ይገናኛቸውና ከጊልጊላ ወደ ቦኪም ወጥቶ ከግብፅ አውጥቻችኋለሁ። ምዕራፍ ይሰማሻል? ይሰማል። ማይክ ኦፕን አድርጊና እንዲሁ እየተነጋገርን እንድንል እኔ ብቻ እንዳላወራ በጣም ሰለቸኝ ብቻ ማውራት። ከግብፅ አውጥቻችኋለሁ ይላል። ኢያሱ ነው ከግብፅ ያወጣቸው። ለአባቶቻችሁም ወደ ማልኩላቸው ምድር አግብቻችኋለሁ፣ ለአብርሃምና ለይስሐቅ ለያዕቆብ ቃል ኪዳን የገባላቸው ወደ ምድረ ርስት አወርሳችኋለሁ ብሎ የተናገረ ኢያሱ ነው አይደለም? ኦቪሲ አይደለም። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም። ከእስራኤላውያን ጋር ሆኖ ኢያሱ ይህንን ቃል ኪዳን ተቀብሏል ወይስ ከእስራኤል ውጭ ሆኖ ለእስራኤላውያን ቃል ኪዳን ያደረገ ኢያሱ ራሱ ነው? ከእስራኤላውያን ጋር ሆኖ እንዲመጠይቀው እንድትመልሽ እድል እየሰጠች ነው መረት። አዎ ምን መሰለህ አሁን ኢያሱ ነው የሚለው ከጠርጡሊያን ይመስለኛል እና ከዛ
ነው ያመጣው። ኢያሱ የማይሆንበትን እንትን ማለት ኃጢአትን ይቅር አይልምና የሚለው ከመታገስ አንጻር ቢሆንስ? እኮ ችግር የለውም እሱ እኮ ተርቱሊያን በነገራችን ላይ አሁን ኤግዛክትሊ አላስታውሰውም እንጂ ሪፈረንሱ ይህንን ጥቅስ ራሱን ኦሪት ዘጸአት ምዕራፍ 23 ከቁጥር 20 ያለውን ለወልደ እግዚአብሔር ሰጥቶ እንትን ይለዋል ማለት ነው። እና ግን የሆነ ሆኖ ምናልባት አንዳንድ ጊዜ የቤተክርስቲያን አባቶች ነግሬሻለሁ፣ ለምሳሌ ቅዱስ አትናቴዎስ ሌሎቹ በጣም ኢንፋሲስ ሰጥተው የተናገሩትን እሱ በሌላው ሲተረጉመው ታያለሽ። ደግሞ ሌሎቹ ምንም ብዙ ኢንፋሲስ ያልሰጡትን ደግሞ እሱ በጣም ኢንፋሲስ ሰጥቶ ለምሳሌ አጌንስታሪያንስ ዲስኮርስ ሶስተኛው ዲስኮርስ ላይ ቅዱስ አትናቴዎስ ኦሪት ዘፍጥረት ምዕራፍ 48 ከቁጥር 16 ጀምሮ ያለውን ያዕቆብን ከክፉ ነገር ሁሉ ያዳነው የጠበቀው የእግዚአብሔር መልአክ የእግዚአብሔር ቃል ነው ብሎ ይናገራል ማለት ነው። እና ይሄ የማይሆንበት ምክንያት ኃጢአትን ይቅር ማለት አለማለቱ ከመታገስ አንጻር ነው ወይስ እንደዚህ ተብሎ ሊተረጎም ይችላል የሚለው ለምን እንደማያስኬድ መጽሐፈ መሳፍንት ምዕራፍ 2 ከቁጥር 1 ላይ ምን አለ? ከግብፅ አውጥቻችኋለሁ አለ። እሺ ለአባቶቻችሁ ወደ ማልኩላችሁ ምድር አግብቻችኋለሁ። ለአባቶቻቸው ለእስራኤል አባቶች ለአብርሃም፣ ለይስሐቅ፣ ለያዕቆብ ዘርን ምድርን አወርሳችኋለሁ ብሎ የተናገረ የእግዚአብሔር መልአክ የተናገረ ኢያሱ ነው አይደለም? ኦሪት ዘጸአት ምዕራፍ 20 ቁጥር 2 ላይ ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክ እኔ ነኝ ይላል። ከግብፅ ያወጣቸው ከባርነት ያወጣቸው እግዚአብሔር እኔ ነኝ አለ። እንደገና ኦሪት ዘፍጥረት ምዕራፍ 26 ቁጥር 3 ላይ እግዚአብሔር እንዲህ ይሏል፣ በዚች ምድር ተቀመጥ፣ ከአንተም ጋር እሆናለሁ፣ እባርክምሃለሁ፣ እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁ፣ ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ ይላል። እና ይህ ኃጢአት ይቅር ማለትና አለማለት እስራኤላውያን በደል ሲሰሩ ኃጢአት ሲሰሩ ኢያሱ ስለታገሳቸው ወይ ስላልታገሳቸው ነው ብለን እንዳንተረጉም ይህ የእግዚአብሔር መልአክ ምን አለ? ከግብፅ አውጥቻችኋለሁ፣ ለአባቶቻችሁም ወደ ማልኩላቸው ምድር አግብቻችኋለሁ አለ። ከእናንተም ጋር ቃል ኪዳን ለዘላለም አላፈርስም። ከእስራኤል ጋር ለዘላለም ቃል ኪዳን ያደረገ ለአባቶቻቸው የማለ ከግብፅ ምድር ያወጣቸው እግዚአብሔር ነው። ይህ የእግዚአብሔር መልአክ ደግሞ እግዚአብሔር ካልሆነ እንዲህ ሊል አይችልም። ኢያሱ ደግሞ እግዚአብሔር ሊል አይችልም ማለት ነው። እሺ መልአኬን እሰዳለሁ ብሎ የሚናገረው ተናጋሪው አካል ማን ነው ማለት እንችላለን? እግዚአብሔር አብ። አባቶች እግዚአብሔር አብ ነው ብለው የተረጎሙት። እሺ ቁጥር ምንድን ነው? ምዕራፍ 33 ላይ ቁጥር 1 ላይ መልአኬ ሰዳለው እኔ ከእናንተ ጋር አልወጣም ሲል ፋይናሊ ቁጥር 15 ላይ ደግሞ ከሙሴ ጋር የነበረው ኮንቨርሴሽን ተቀብሏቸው እግዚአብሔር ራሱ እንደወጣ ያሳያል። እና ሲወጣ መልአክን ይዞ አልወጣም፣ እሱ ብቻ ነው የወጣው። አንድ ጊዜ ጥያቄው እንደገቢ ምዕራፍ 33 ላይ አልወጣም ያለ ጊዜ ፋይናሊ ያው ተስማምቶ በሙሴ ኢንተርሴክሽን አማካኝነት እንደወጣ ያሳያል። እና ሲወጣ መልአክን ይዞ አልወጣም፣ እግዚአብሔር ነው የወጣው ማለት እንችላለን። ማለት እግዚአብሔርም መልአክም ወጥቶ ነበር ማለት አንችልም እኮ። መልአክ ስትይ ምን ማለት እያልሽ እንደሆነ ግልጽ መሆን አለበት። እግዚአብሔርም ስትይ ምን እያልሽ መሆኑ እንደሆነ ግልጽ መሆን አለበት። ያ ከእስራኤላውያን ጋር የወጣው ኦሪት ዘጸአት ምዕራፍ 14 ከቁጥር 1 ጀምሮ እስራኤላውያን ከግብፅ ባርነት ሲወጡ የእግዚአብሔር መልአክ ነበር አብሯቸው። ቁጥር 19 ላይ የእግዚአብሔር መልአክ ፈቀቅ ብሎ ወደ ኋላቸው ሄደ። ከዛም በኋላ ለግብፃውያን ጨለማ፣ ለእስራኤላውያን ደግሞ ብርሃን ሆነላቸው። ከዛ እግዚአብሔር ሌሊቱን ሙሉ ነፋስን አውጥቶ ባህሩን ከፈለ፣ ምድሩን አደረቀና እስራኤላውያንን አሻገራቸው። ስለዚህ የእግዚአብሔር መልአክም እግዚአብሔርም ነበረ። ምዕራፍ 23 ላይ ያለው ሳይሆን 33 ላይ የተነገረው መልአክ እንዳልወጣ እንትን ማለት እንችላለን። ማለት እግዚአብሔር ወጥቷል አብሯቸው ኦፍኮርስ፣ ግን እኔ አልወጣም እሱ ይሄዳል ያላቸው መልአክ እንዳልወጣ እርግጠኛ መሆን እንችላለን እኮ። መልአክ የሚለው ቃል ለፍጡራን መልአክ ሊውል ይችላል፣ እንደ ደግሞ ለዚህኛውም እግዚአብሔር ለተባሉ መልአክም ሊውል ይችላል። ስለዚህ ይህን ስፔሲፊክ መልአክ ከሆነ እያልሽ ያለሽው የኦሪት ዘጸአት ምዕራፍ 33 ቁጥር 2 ላይ መልአክን በፊት በመላክ ከናናውያንን፣ አሞራውያንን፣ ጌታውያንን፣ ፌርዛውያንን፣ ኢያቡሳውያንን አስወጣለሁ፣ ማርና ወተት ወደምታፈሰው ምድር ውጡ፣
ይላል እግዚአብሔር ኦሪት ዘጸአት ምዕራፍ 33 ቁጥር 2 ላይ ማለት ነው። እና ይሄ ስፔሲፊክ መልአክ የምናውቀው ነገር ምን መሰለሽ? ይሄ መልአክ ኦሪት ዘጸአት ምዕራፍ 23 ከቁጥር 20 ጀምሮ የተነገረው መልአክ እንዳልሆነ ማወቅ እንችላለን። ሌላ ግን ይሄ መልአክ እዛ ይኑር አይኑር፣ ምክንያቱም በኦሪት ዘዳግም ምዕራፍ 33 መሰለኝ እግዚአብሔር ሲገለጥ የሚገለጠው በቅዱሳኑ ክብር ነው እና መላእክቱ አብረው ይኖራሉ። እና መልአኩ ነበረ አልነበረም ለማለት መጽሐፍ ቅዱስ ብቻውን ይሄ ኦሪት ዘጸአት ምዕራፍ 33 ከቁጥር 1 ጀምሮ ያለው ታሪክ ብቻውን በቂ ላይሆን ይችላል። ነገር ግን ምን ኮንክሉድ ማድረግ እንችላለን መሰለሽ? ይሄ ኦሪት ዘጸአት ምዕራፍ 33 ከቁጥር 1 ጀምሮ ያለው መልአክ ከኦሪት ዘጸአት ምዕራፍ 23 ከቁጥር 20 ካለውና ከጊልጊላ ወደ ቦኪም ወጥቶ ያናገራቸው ያ የእግዚአብሔር መልአክ የቃል ኪዳኑ መልአክ እንዳልሆነ ማወቅ እንችላለን ማለት ነው። ሁለተኛ ደግሞ ከቁጥር ማለት ነው ኢንፈር እንዳናደርግ ኦሪት ዘጸአት ምዕራፍ 33 ከቁጥር 1 ጀምሮ እስከ መጨረሻ ያለው ታሪኩ የተሰናሰነና በአንድ ጊዜ የተጻፈ ታሪክ አለመሆኑ ለማየት ግልጽ ነው ማለት ነው። እና ከዚህ የተነሳ ልናቅ የምንችለው ለመልስ እንዲሆንሽ ይሄ መልአክ የተባለው ኦሪት ዘጸአት ምዕራፍ 23 ላይ ያልሆነውን እንደሆነ ማወቅ እንችላለን። ይኑር አይኑር የዛን ጊዜ አሁን ይምጣ የተላከው ምናምን ይህንን ግን ማወቅ አንችልም። እሺ፣ አመሰግናለሁ። ሰላም ደሩ። እሺ፣ እናመሰግናለን። ያው ስፔሲፊክ የሆነ ባይብል ቨርሶች ሙሉ ለሙሉ ለመፍታት በጣም አስቸጋሪ የሚሆኑ አሉ። ሰራውንዲንግ የሆነውን ታሪክ ሙሉ ለሙሉ ስለማይጻፍ ለማወቅ በጣም አስቸጋሪ ነው። አሁን መልአኩ ይውጣ የሚለው ነገር አስቸጋሪ ነው። ጀስት ቴዎሎጂካል የሆነውን ፖይንት ብቻ መያዙ የተሻለ ነው። መልአከ ገጹ የተባለው እሺ፣ አሁን ኩፋሌ ተያይዞ የተነሳ ነገር አለ። አሁን እሱ ችግር የሚያስከትል ነገር ስለሆነ ለአሁን ባናነሳው የተሻለ ነው። ስለዚህ ሌላ ቀን በስርዓት ኩፋሌ ጋር የተያያዙትን ነገሮች እናነሳለን። ምክንያቱም አሁን ኩፋሌ ኢትዮጵያ ውስጥ ብቻ ቀኖና ያለው መጽሐፍ እንደሆነ ታውቃላችሁ ሁላችሁ። ስለዚህ አሁን አንዳንድ አባቶቻችን ይሄ መጽሐፍ ላያውቁትም ይችላሉ። ስለዚህ አንዳንድ ነገር ኢንኮንሲስተንት ሊሆን ይችላል። እሱን ለብቻ የሚታይ ነው እንጂ አሁን ከሌሎች መጽሐፍት ጋር አንድ ላይ አድርገን አናነሳው። ለብቻ ሌላ ቀን እንመለስበታለን። እና ኦሪት ዘፍጥረት ምዕራፍ 18 ላይ ደግሞ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ስለዚህ ነገር የተናገሩ አባቶች በጣም ብዙ ናቸው። ግን አብዛኞቹ የቤተክርስቲያን አባቶች የሚናገሩት አንድ እግዚአብሔርና ሁለት መላእክት እንደሆኑ ተናግረዋል። ሌሎች ደግሞ ሶስቱም እግዚአብሔር ናቸው የሚሉ አሉ። ዋናው ነገር ግን በጣም ለምስጢረ ሥላሴ አስፈላጊ ሆነው ቢያንስ አንዱ እግዚአብሔር ነው የሚለው በጣም አስፈላጊ ነው። ቢያንስ አንዱ እግዚአብሔር ነው የሚለው አስፈላጊ ነው። ስለዚህ ብዙ ጊዜ ኦርቶዶክሳውያን አሁን ምስጢረ ሥላሴን ለማሳየት ሶስቱም እግዚአብሔር እንደሆኑ ለማሳየት መታገል አይጠበቅባችሁ። ሶስቱም እግዚአብሔር እንደሆኑ ማሳየት አይጠበቅባችሁ። ማሳየት የሚጠበቀው ምንድነው? ቢያንስ ከሶስቱ አንዱ ከአብርሃም ጋር ይነጋገር የነበረው እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 አሁን ስፔሲፊክሊ ቁጥሩን እንድትይዙ ቀስ ብዬ ልንገራችሁ። ምዕራፍ 18 ቁጥር 1 ምዕራፍ 18 ቁጥር 1 ምዕራፍ 18 ቁጥር 17 ምዕራፍ 18 ቁጥር 17 ምዕራፍ 18 ቁጥር 22 ምዕራፍ 18 ቁጥር 22 ምዕራፍ 18 ቁጥር 33 ለአብርሃም ከተገለጡት ሌት ሴይ እና ሁለቱ መላእክቶች የተባሉት ኦሪት ዘፍጥረት ምዕራፍ 19 ከቁጥር 2 ጀምሮ ሁለቱም መላእክት በደረሱ ጊዜ የሚለው ሁለቱ መላእክት የተባሉት እንበልና ሚካኤልና ገብርኤል ናቸው እንበል እና በነገራችን ላይ በአንድምታችንም ያለ ነው። እግዚአብሔር ነው ቢሉ ከአብርሃም ቤት የቀረው ወልድ፣ ምክንያቱም ከአብ የተወለደው ከአብርሃም ቤት ስጋ የነሳው እርሱ ስለሆነ፣ አንድም ደግሞ ልኮን እግዚአብሔር ልኮን መጥተናል ስላሉ አብ በመጽሐፍ ቅዱስ ውስጥ አንድም ቦታ ስላልተላከ ተልከናል ብለው የተባሉት ማን ናቸው? ወልድና መንፈስ ቅዱስ። መላእክት ናቸው ቢሉ ደግሞ ሚካኤልና ገብርኤል። ከአብርሃም ጋር የተነጋገረው አብርሃምን ያናገረው የነበረው ማን ነው ብለው ሊተረጉሙት ወልድ እግዚአብሔር። ብቻ በጣም አስፈላጊው ነገር ቢያንስ
ከሶስቱ አንዱ እግዚአብሔር ነው። ሶስቱም እግዚአብሔር እንደሆኑ ለማሳየት መልፋት በጣም ትልቁን የምስጢረ ሥላሴ ቦታ መተው እና ምዕራፍ 18 ከቁጥር 1 ላይ እግዚአብሔር ተገልጦለታል። በጣም ግልጽ ነው። ምዕራፍ 18 ቁጥር 17፣ ምዕራፍ 18 ቁጥር 22፣ ምዕራፍ 18 ቁጥር 33 ላይ የተገለጠለት ለአብርሃም የተገለጠው ቢያንስ አንዱ ከአብርሃም ጋር ሲነጋገር የነበረው እግዚአብሔር ነው። ከዛ ምዕራፍ 19 ቁጥር 24 ላይ ይሄ በምድር ያለው እግዚአብሔር ከሆነ ምዕራፍ 19 ቁጥር 24 ላይ በምድር ያለው እግዚአብሔር እንዲህ ይላል፣ እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ እሳትና ዲንን አዘነበ ይላል። በምድር ያለው እግዚአብሔር እንደሆነ ካሳያችሁ ቢያንስ ከአብርሃም ጋር ይነጋገር የነበረው ከሰማይ እሳትና ዲንን ያዘነበው እግዚአብሔር እንደሆነ ካሳያችሁ አለቀ በቃ። ምስጢረ ሥላሴ በአብርሃም ቤት የተገለጠው ምዕራፍ 19 ቁጥር 24 ላይ ነው እና ጀስቲን ማርቲር የውስጡስ ሰማዕትና ከጥንት ጀምሮ የነበረው ክርክር ሶስቱም እግዚአብሔር ናቸው ወይስ አንዱ ብቻ ነው እግዚአብሔር? አይደለም፣ ሶስቱም ናቸው መላእክት። እግዚአብሔር መገለጥ አይችልም፣ ስለዚህ ሶስቱም መላእክት ናቸው። ወይስ ደግሞ አንዱ በእውነትም እግዚአብሔር ነው፣ በእውነትም ተገልጧል፣ በእውነትም አብርሃም ቤት ስጋ መብልን በልቷል፣ አብርሃም እግሩን አጥቦታል፣ ከአብርሃም ጋር ተነጋግሯል። አንዱ እግዚአብሔር ከሆነ ምዕራፍ 19 ቁጥር 24 ላይ ምስጢረ ሥላሴን ለማይቀበሉ ሰዎች መዶሻ ነው። እግዚአብሔርም እሳትና ዲንን ከእግዚአብሔር ዘንድ አዘነበ። በሰማይ ያለውን እግዚአብሔር በምድር ካለው እግዚአብሔር ለይቶታል እና አንድም ቦታ መጽሐፍ ቅዱስ ላይ በነገራችን ላይ ኦሪት ዘፍጥረት ምዕራፍ 19 ቁጥር 24ን እግዚአብሔር ሁሉ ጊዜ ሲናገር በሁለተኛ መደብ ነው ራሱን የሚጠራው። እግዚአብሔር ሲናገር እግዚአብሔር ሰዶምንና ገሞራን እንዳጠፋ እያለ ነው የሚናገረውና ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ ያለው ነው የምስጢረ ሥላሴ በአብርሃም ቤት የመገለጡ ነገር ማለት ነው። እና ይህንን ደግሞ ቅዱስ ባስልዮስ ዘቂሳርያ መጽሐፈ ምሳሌ ምዕራፍ 7 ቁጥር 22ን ሲተረጉም ሄሬኒዮስ በእንተ መናፍቃን ሶስተኛው መጽሐፉ ላይ ጀስቲን ማርቲር ከዲያሎጉ ስትራይፎ ምዕራፍ 56ን በጣም አጭር ናት፣ እሷን ገብታችሁ ይዩት። የትራይፎ እና የጀስቲን ማርቲር ክርክር የነበረው ሶስቱም ናቸው መላእክት ወይስ ደግሞ አንዱ ብቻ ነው? ሶስቱም ናቸው መላእክት ወይስ ደግሞ እግዚአብሔር የምርም ተገልጧል የሚለው። እግዚአብሔር ከተገለጠና በምድር ያለው መልአክ ካልሆነ ምስጢረ ሥላሴ ያለቀ። ምዕራፍ 19 ቁጥር 24 ላይ ያለው ስለ መላእክቱ ነው የሚያወራው አይደለም። ምዕራፍ 19 ቁጥር 24 ላይ መላእክቱ ይህንን ካደረጉ በኋላ እግዚአብሔርም ይላል ከእግዚአብሔር ዘንድ በሰማይ ካለው ከእግዚአብሔር ዘንድ እሳትና ዲንን አወረደ ይላል። ጆቫ ዊትነሶች፣ ኦንሊ ጂሰሶች፣ ሌሎችም እስላሞች በምድር ያለው መልአክ እንደሆነ ካሳዩ በኋላ ምዕራፍ 19 ቁጥር 24 ላይ በምድር ያለው መልአክ ከሆነ ከእግዚአብሔር ዘንድ አወረደ የሚለው ጀስት ሂብሩ ኢዲየም ወይም ደግሞ የሂብሩ አባባል ነው እንጂ ሜታፊዚካል ወይም ደግሞ ከዊናዊ በምድር ከተገለጠው ከእግዚአብሔር ጋር ምንም የሚያገናኘው ነገር የለም። በምድር የተገለጠው እግዚአብሔር ከሆነ ግን በሰማይ ካለው ከእግዚአብሔር መጽሐፍት ስለለዩት ምስጢረ ሥላሴን ያስተምራል ማለት እና አብዛኞቹ አባቶች ጀስቲን ማርቲር፣ ጄሮም፣ ሂላሪ ኦፍ ፖይትሬ፣ ቅዱስ ዮሐንስ አፈወርቅ፣ ሌሎችም አባቶች ሄሬኒዮስ ዜዶምን ጨምሮ ይህን አብዛኞቹ የቤተክርስቲያን አባቶች ሁለቱ መላእክት አንዱ ደግሞ ወልደ እግዚአብሔር ብለው የተረጎሙት። ደግሞ በሃይማኖተ አበው ለምሳሌ እነ ሱነትዩ፣ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ፣ አውግስጢኖስን በተወሰነ እነዚህ አባቶች ደግሞ ሶስቱም ናቸው እግዚአብሔር ብለው ይናገራሉ ማለት ነው። እና አምብሮስ አሁን ለምሳሌ እንኳን ባገኙት አንዳንድ ቦታ ላይ ሶስቱም እግዚአብሔር እንደሆኑ እና ከሱን ተከትሎም ደግሞ አውግስጢኖስ ደግሞ አንዳንድ ቦታ ላይ ወልደ እግዚአብሔር ከመላእክት ጋር እንደተገለጠ ምናምን እንደዚህ አይነት ጽሑፍ ስላየው እርግጠኛ ስላልሆንኩበት ነው አምብሮስ ላይ እሱን ያልጠቀስኩት። ሌላ ኤፍሬም ሶራይም አለ ሶስት ያለ እግዚአብሔር ብሎ ሜንሽን ያደረገው ከአብርሃም ጋር ይነጋገር የነበረውን በምድር ያለውን እግዚአብሔር ነው። በምድር ያለውን እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 24ን ብቻ መጥቀስ አሁን ምስጢረ ሥላሴን ለማሳየት በቂ አይሆንም። መጀመሪያ ከዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ለአብርሃም የተገለጠው እግዚአብሔር እንደሆነ ማሳየት ግድ ነው። ካልሆነ ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የላከውንም ኢየሱስን ያምኑ ዘንድ ይህ የዘላለም ሕይወት ነው ብሎ ጌታ
ኢየሱስ ራሱን ኢየሱስ ብሎ እንደ ሁለተኛ ሰው መናገሩ ሌላ ኢየሱስ አለ እንደማያስብል ሁሉ እግዚአብሔር ከእግዚአብሔር ዘንድ እሳትና ዲንን አዘነበ የሚለው አያሳይም ብለው ሊከራከሩ ስለሚችሉ መጀመሪያ እግዚአብሔር የተባለው በምድር ላይ እንደሆነ በምድር ያለው ከአብርሃም ጋር ይነጋገር የነበረው እንደሆነ ማሳየት ግልጽ ነው ማለት ነው። አንተ የትኛውን ቪዲዮ ነው የምትቀበለው? እኔ ሁለቱንም እቀበላለሁ፣ ግን ሞር አባቶች የሚሉት ምዕራፍ 19 ቁጥር 24 ላይ ወልደ እግዚአብሔር ተገልጧል፣ ሁለቱ ደግሞ መላእክት ናቸው እና ይሄ ምንም አያጣላም። ይሄ በጣም ሚኒ የሆነ በጣም ማይነር ቲዮሎጂ ነው። እሺ አናንያ ዛሬ ሚሳኤልን ያዳነው ትንቢተ ዳንኤል ምዕራፍ 3 ላይ ያለውን አቡሊዲስ ዘሮሜ ዳንኤልን ሲተረጉም ወይም ደግሞ ሂፖሊተስ ኦፍ ሮም ይሄንን ዳንኤልን ሲተረጉም ወልደ እግዚአብሔር ነው ብሎ ነው የተረጎመው። እስራኤልን ፈርዖንን በባህር አስጥሞ እስራኤላውያንን ከባህር ያዳናቸው ራሱኑ ከእሳት አድኗቸዋል ይላል። ደግሞ በእኛ ቤተክርስቲያን ደግሞ ይሄ ቅዱስ ገብርኤል ነው ይላሉ። በሌሎች ለምሳሌ በግብጽ ወልድ ነው ይባላል፣ በሌሎች ሚካኤል እንደዚህ ልታገኙ ትችላላችሁ። እና ወልድ ነው የሚለው እይታ አለ። እንደገና ደግሞ ቅዱስ ገብርኤል ነው የሚለው በጣም ደግሞ በእኛ በዓል ሁላ የሚከበርለት አለ። ድርሳነ ሚካኤልን ብታዩ ሚካኤል ነው ይላል። የኡራኤልን ድርሳን ብታዩ ደግሞ ኡራኤል ነው ይላል። እና እንደዚህ አይነት እይታዎች አሉ። በቃ ሌላኛው ጥያቄ ደግሞ ይህ እግዚአብሔር መልአክ በብሉይ ኪዳን እንደዚህ ይገለጥ የነበረ በሐዲስ ኪዳን አይታችኋል? በብሉይ ኪዳን ከዘፍጥረት እስከ ሚልኪያስ ድረስ የእግዚአብሔር መልአክ አንድም ጊዜ አንድም ቦታ የሌለበት መጽሐፍ ማግኘት በጣም ከባድ ነው እና የእግዚአብሔር መልአክ በእስራኤል ታሪክ በጣም አለ። ልክ ብሉይ ኪዳን አልፎ አዲስ ኪዳን ሲተካ ግን የእግዚአብሔር መልአክ የለም እና ምን ሆኖ ነው የእግዚአብሔር መልአክ ወሬ ይጠፋ? እና መልሱ አጭር ነው። እርሱም አዳምን ሊያድነው ሰው ስለሆነ እና ደግሞ ያው ሞቲቮቹ ያው ቋንቋም ደግሞ እንደሚዳብርም ማሰብ አለብን። ወደ በኋላ አካባቢ ይሄ ቃል የሚለው ቴዎሎጂ የበለጠ እየበረታ ሲመጣ ጸሐፊዎቹ ቃል የሚለው በጥበብ በሌላ ነገሮች ይህን መልአክ የሚገልጹበት ነገር ስለሚበዛ ልክ ወደ አዲስ ኪዳን በጣም በቀረብን ጊዜ አሁን ትንቢተ ሚልክያስ 400 ዓመት ነው። ከዛ በዛ መሀል ላይ በተጻፉ መጽሐፍት ደግሞ አለ መልአክ የሚለውም በደንብ አለ። ግን ደግሞ የበለጠ ደግሞ ሌሎች ነገሮች ደግሞ ኦኪፓይ እያደረጉት ይሄዳሉ። ምክንያቱም ቋንቋ ስለሚሻሻል ማለት ነው፣ ነገሮች የሚገለጹበት ነገር ስለሚለያይ እና ከዚህ አንጻርም ይዩት አነዘ ክርስቶስ ይኸውልሽ ሐዋርያት ሥራ 23 ላይ የእሱም መሆንና ደግሞ የማመልከው ሲል የማመልከው የምትለዋ ቅጽል ለእግዚአብሔር ነች እንጂ ለመልአኩ አይደለችም። ስለዚህ አሁን ይሄ አምቢገስ ስለሆነ ነው የማመልከው የእግዚአብሔር መልአክ የሚለው በሁለት ሊፈታ ይችላል። አንደኛ የእግዚአብሔር መልአክ ነው ማመልከውም ሊሆን ይችላል። ሁለተኛ ደግሞ የማመልከው የእግዚአብሔር የእሱ የሆነ መልአክ በሚልም ሊፈታ ይችላል። ስለዚህ ሞር ናቹራል የሆነው ሪዲንግ የማመልከው የእግዚአብሔር ማመልከውን የእግዚአብሔርን ነው፣ ግን የማመልከው የእግዚአብሔር የሆነው መልአክ ማለት ነው። ስለዚህ በእሱ ሞች ላይም ይሄኛው ዶሚናንት ሆኖ ተቀምጧል። ስለዚህ እዚህ ጋር የማመልከው ያለው እግዚአብሔርን ነው እንጂ መልአኩን አይደለም። አዳምን ሊያድነው ሰው የሆነው መልአክ ነው። አዳምን ሊያድነው ሰው የሆነው እግዚአብሔር ነው። ያ ደግሞ አሁን ጭራሽ በቃ ምንም ትምህርት ላይ ያልነበረ ጥያቄ ነው። አዳምን ሊያድነው ሰው የሆነው ኢየሱስ ክርስቶስ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ የእግዚአብሔር ቃል ነው። ይህ ደግሞ በብሉያት መጽሐፍ የእግዚአብሔር መልአክ እየተባለ ተገልጿል። የእግዚአብሔር መልአክ የተባለው በክንፍ እየተገለጠ ስለነበረ ሳይሆን ከእግዚአብሔር ዘንድ ስለተላከ ብቻ ነው እና መጻሕፍት እግዚአብሔር ነው ብለውታል። እሱም እኔ እግዚአብሔር ነኝ ብለዋል እና እግዚአብሔርም እግዚአብሔር ነው ብሎታል። እና በሐዲስ ኪዳን አዳምን ሊያድነው ሰው የሆነው መልአክ የተባለ ልክ ኢየሱስ ክርስቶስ ሐዋርያነ መልአክ እንደሚል እና ሐዋርያ መልአክ ተብሏል፣ ካህን ተብሏል፣ ሊቀ ካህናት ተብሏል። ራሱን ለመስዋዕት አድርጎ ስላቀረበ ሐዋርያ ተብሏል። ዓለምን ዞሮ ስላስተማረ መልአክ ተብሏል። መልአክ የተባለው ከአብ ዘንድ ተልኮ ስለመጣ እና ለዛ የዮሐንስ ራእይ ላይ የተገለጸው የእግዚአብሔር መልአክ ፍጡር የእግዚአብሔር መልአክ ነው። ኦፍኮርስ ራእይ ዮሐንስ ምዕራፍ 19 ላይ ራእይ ዮሐንስ ምዕራፍ 22 ላይ ከዚህ በኋላ የእግዚአብሔር መልአክ ሰው ሆነ። ያ የእግዚአብሔር መልአክ የተባለው ገለጠ አይተነው ነበርኩ። አሁን የእግዚአብሔር መልአክ ሲገለጥ ለምሳሌ መጽሐፈ መሳፍንት ምዕራፍ 13 ላይ ከቁጥር 1 ጀምሮ ላንብብላችሁ።
ከቁጥር 1 ጀምሮ የእግዚአብሔር መልአክ የተገለጠው ክንፉን እያማታ አልነበረም። የእግዚአብሔር መልአክ የተገለጠው ልክ እንደ አንድ ምስኪን ሰው። ለምሳሌ ለጌዲዮን ምዕራፍ 6 ቁጥር 11 ላይ የእግዚአብሔር መልአክ መጥቶ በወፍራ ባለችው በኢያቢዘራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ ይላል። ቁጥር 12 ላይ የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ከአንተ ጋር ነው። ከዛ ጌዲዮንም ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር በሙሉ ለምን ይደርስብናል ብሎ አናገረው። ከዛ እግዚአብሔርም ወደ እርሱ ዘወር ብሎ ከምድያማውያን እጅ እንድታወጣ እኔ ልኬሃለሁ ይሏል። ከዛም ቁጥር 21 ላይ ምልክት እንዲሰጠው ይጠይቀዋል። ከዛም በኋላ የእግዚአብሔር መልአክ የጠየቀውን ምልክት ያደርግለታል። ከዛም በኋላ የእግዚአብሔር መልአክ ከዓይኑ ተሰወረ ይልና ጌዲዮንም የእግዚአብሔር መልአክ እንደሆነ አየ። ያወቀው መቼ ነው? ከዓይኑ ሲሰወር እና ያ መልአክ ተገልጦ ክንፉን እያማታ እግዚአብሔር በውስጡ ስለሚናገር አይደለም የእግዚአብሔር መልአክ የተባለው እና የተገለጠው በአምሳለ ብእሲ ነው፣ በሰው አምሳል ነው። ሌላ ያነሱት ነገር ዘሚካኤል ይሄ የውክልና ኤጀንሲ የሚለውን ነገር ነው እና እሱ እንግዲህ የማይሰራበት ብዙ ምክንያት አለ። ለምሳሌ እግዚአብሔር በመልአኩ ውስጥ ተገልጦ ነው የሚናገረው በሁሉም ቦታ ብለው የሚከራከሩ ሰዎች አሉ። ግን ችግሩ ምንድን ነው? ይሄ ነገር ሁለት ችግሮች ነው ያሉበት። አንደኛ መጽሐፉ እንደዛ አይደለም። በሚያሳዝን ሁኔታ መጽሐፉ እግዚአብሔር ተገለጠ ይላል እንጂ መልአኩ መጣ አናገረው ይላል እንጂ እግዚአብሔርና መልአኩ ተገልጠው ከዛ እግዚአብሔር በውስጡ ተናገረ የሚል ምንም ፍንጭ አይሰጠንም። አንደኛው ትልቁ ችግር ይሄ የመጽሐፉ ናቹራል የሆነ ሪዲንግ ያንን ስለማይጋብዝ ማለት ነው። ሁለተኛ ደግሞ በውክልና እሺ እግዚአብሔርን አየን መባሉ ሌላው ነገር እሺ ኤክስፕሌን ይደረግ። ግን ለምሳሌ በመጽሐፈ መሳፍንት ምዕራፍ 6 ላይ ያለውን ከጌዲዮን እጅ መስዋዕት መቀበሉን ምን እናደርገዋለን? ያ አሁን አንዳንድ የማይፈቱ ጥቅሶች አሉ። ስለዚህ ይህን የእግዚአብሔር መልአክ ቴዎሎጂ ሲነገር አንዳንዱ እሺ በእርግጥ በቃ እንደምንም አጣመነውም ምን ብለነውም መልአክ ተገልጦ እግዚአብሔር በውስጡ እያወራበት ነው ብለን ልንፈታው እንችል ይሆናል የተወሰነው ጥቅስ። ሌላ የቀረው ማቴሪያል ግን በዚህ ልንፈታው ማንችል ይሆናል። ለምሳሌ መጽሐፈ መሳፍንት ምዕራፍ 6 እንደጠቀስኩት ማን ነው የያዕቆብ ልጆቹን ሲባርክ የልጅ ልጆቹን የዮሴፍን ልጆች ሲባርክ ኦሪት ዘፍጥረት ምዕራፍ 48 ላይ ያለው ቃል። አሁን እነዚህ ክፍሎች በፍጹም ሊፈቱ የማይችሉ ናቸው። በዚህ በውክልና በኤጀንሲ ትምህርት ሊፈቱ የማይችሉ ናቸው። ስለዚህ ይሄ ትምህርት አንደኛ መጽሐፍ ቅዱሳዊ አይደለም፣ ሁለተኛ ደግሞ ኮንሲስተንሲ ይጎለዋል። ያለውን ዳታ በሙሉ ኤክስፕሌን አያደርግም። የተወሰኑ ጥቅሶችን ኤክስፕሌን ሊያደርግ ይችላል፣ ግን ያለውን ሙሉ ዳታ ኤክስፕሌን ማድረግ ስለማይችል ከዚህ ሙሉን ዳታ ኤክስፕሌን የሚያደርግን ደግሞ ቲዮሪ ደግሞ ልንቀበል አንችልም እኛ። ሌላው የቤተክርስቲያን አባቶቻችን ምስክር ሌላው ሁሉ ተትቶ መጽሐፉ ላይ ያለው ግጥምጥሞች ተትቶ ሊነግረን የፈለገው ሞቲቭ ተትቶ እሱን ሁሉ ትተን ማለት ነው። ስለዚህ ከዚህ አንጻር እዩት መልአክ እና ደግሞ ያላችሁት ሰዎች በመጽሐፍ ቅዱስ በጣም ብዙ ቦታዎች ላይ መላእክት ተልከዋል። አንድም ጊዜ አንድም ቦታ እኔ እግዚአብሔር ነኝ ያለ ማንም የለም። ሐዋርያትን ክርስቶስ ልኳቸዋል። አንድም ሐዋርያ እኔ ክርስቶስ ነኝ ያለ የለም። እና ልክ ይሄ የእግዚአብሔር መልአክ ሲደርስ ሁሉም ነገር አግባቡና አገባቡን ትቶ የእግዚአብሔር መልአክ ሲሆን እኔ እግዚአብሔር ነኝ የሚልበት ሁኔታዎች ሊፈጠሩ አይችሉም። ሁለተኛው ደግሞ በጣም ግልጽ በሆነ መልኩ ትንቢተ ሆሴዕ ምዕራፍ 12-5 ላይ ያለው ብትመለከቱት ያ የእግዚአብሔር ስሙ የመታሰቢያው ስም እግዚአብሔር የተባለው እግዚአብሔር ስለሆነ ነው። መልአክ ተገልጦ በውስጡ ስለያወራበት እግዚአብሔር ስለሆነ ሳይሆን እግዚአብሔር ስለሆነ ነው። በጣም ግልጽ ነው እና እንደዚህ አይነት ብዙ ሙከራዎች አሉ። በነገራችን ላይ የትኛውንም የመጽሐፍ ቅዱስ ለሚስጥረ ሥላሴ ብታሳዩቸው እነዚህ ሰዎች ከመቀበል ይልቅ በቃ አንድ ጊዜ ሰይጣን ደንቆሮ ስላደረጋቸው ለማጣመም ለመተርጎም ነው የሚሞክሩት። ቴዎፋኒ በብሉይ ኪዳን አዳም በሰው እግር እርምጃ ድምፅ ሰማ የተባለው ለወልደ እግዚአብሔር ነው። ያው ጀነራሊ እግዚአብሔር በሰው አምሳል ሲገለጥ ለወልደ እግዚአብሔር ነው አትሪቢዩት የሚደረገው። በተለይ ደግሞ ኦሪት ዘፍጥረት ላይ ያለው ይሄ እግዚአብሔር ተራመደ የሚለው በደንብ የእግዚአብሔር ቃል ተብሎ ደግሞ በተለያዩ የአይሁድ መጽሐፍት ላይ ስለተፈታ አዎ ለእግዚአብሔር ወልድ ነው የሚሰጠው። ለእግዚአብሔር ወልድ ነው የሚሰጠው። ምክንያቱም በእግሩ መመላለሱ በኋላ ደግሞ በምድር ላይ በሰው ስጋ ተመላልሶ አዳምን እንደሚፈልገው ለማጠየቅ ነው ብለው ብዙ አባቶቻችን ፈተውታል። ስለዚህ በገነት እንደተመላለሰ ፈልጎት
ለንስሐ ሊጠራው እንደተመላለሰ አሁን ደግሞ በምድር ላይ ተመላልሷል ብለው ብዙ አባቶቻችን ፈተውታል። ይሄ የታመነ ትምህርት ነው። በእኛም ቤተክርስቲያን ለወልደ እግዚአብሔር ተሰጥቶ ይተረጎማል። የአይሁድ ሊቃውንትም የሚመራ ነው ቃል ነው ብሎ ሌላ አንድ በቃ የሚስኮንሰፕሽን ኤንጅል የሚል ካለ እንዳለ በቃ መልአክ እግዚአብሔር ነው የሚል ነገር አለ ማለት ነው። አሁን ለምሳሌ ማቴዎስ ወንጌል ምዕራፍ 1 ቁጥር 24 ላይ ያለውን አሁን መልአክ ተገለጠለት ይላል ዮሴፍ አይደል? ያ ማለት እያንዳንዱ መልአክ የሚል ባየን ቁጥር የሚገለጸው መልአክ እግዚአብሔር ነው ወይም ወልደ እግዚአብሔር ነው ማለት አይደለም። ሁሉም ነገር የሚታየው ከአውዱ አንጻር ከኮንቴክስቱ አንጻር ነው። መጀመሪያ ዘሚካኤል ሲያስተምር የመጀመሪያ ቀን የነበራችሁ ሰዎች ካስታወሳችሁ ምንድን ነበር ያለው? እሱ ኤንጅል የሚለው ቃል ዮናታንም ትናንትና ደግሞታል። አንጌሎስ የሚለው በግሪክ ማላክ የሚለው በሄብሪው ትርጉሙ የሚወሰነው በሰራውንዲንግ ኮንቴክስቱ ነው፣ በአውዱ ነው። ስለመጣው አካል ስለተላከው አካል የሚነግረን ባህሪያዊ ነገር የለም፣ ከአውዱ ተነስተን ነው ባህሪ ነው የምናውቀው ብሎ ነበር። ስለዚህ እናንተም አሁን ልክ ስታዩ መልአክ የሚል ካያችሁ በቃ እያንዳንዱ መልአክ የሚል ባለበት ቦታ ሁሉ ወልደ እግዚአብሔር ነው የተገለጠው ማለት አይደለም። በተለይ ሐዲስ ኪዳን ላይ ኢየሱስ ክርስቶስን መልአክ ተብሎ አልተጠራም፣ ልክ በብሉይ እንዳለው ማለት ነው። ስለዚህ ይሄንን በደንብ ማስተዋል ያስፈልጋል። ከሰራውንዲንግ ኮንቴክስቱ አንጻር ከሚናገርበት ቶን አንጻር ተነስተን ነው የምናውቀው እንጂ እያንዳንዱ ቦታ መልአክ የሚል ስላለ ሁሉም ወልደ እግዚአብሔር ነው የሚል ትምህርት የለንም። ይሄ የአባቶቻችን ትምህርትም አይደለም። ስለዚህ ማቴዎስ ወንጌል ምዕራፍ 1 ቁጥር 24 ላይ የተገለጠው ከመላእክት ከፍጡራን መላእክት አንዱ ነው እንጂ ወልደ እግዚአብሔር አይደለም። እንዴት ብሎ ይገለጣልስ? በእናቱ ቅፍ ሆኖ እንዴት ተደርጎ ነው ውጣት ውጣ እያለ ደግሞ የሚናገረው? ስለዚህ የሚሆን ነገር አይደለም። ለወልድ ለምንድን ነው አብ ብቻ አምላኩ የተባለው? ቃል ሁሉ የተፈጠረበት ከሆነስ ራሱ ለራሱ አምላክ ሊባል ይችላል ወይ? ፓራዶክስ ነው እና ይህን መልስለት እስኪ። ጌታ ሰውን የእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ የነፍሷን ነፍስን ከነሳ በኋላ ሰው ከመሆኑ የተነሳ አብ አምላኩ እየተባለ ይቀጸልለታል። እና አምላክ የሚለው ቃል በመጽሐፍ ቅዱስ ውስጥ ኢኪቮክ ተደርጎ ወይም ለሁለት ነገሮች ትርጉም ላይ ውሉ ልታገኙ ትችላላችሁ። የመጀመሪያው ባህሪየ እግዚአብሔርን ወይም እግዚአብሔርን በሙሉ ቅድስት ሥላሴን አብ ወልድ መንፈስ ቅዱስን እግዚአብሔር ተብሎ ልታገኙ ትችላላችሁ። ለምሳሌ ለአብ ዮሐንስ ወንጌል ምዕራፍ 3 ቁጥር 16፣ ለወልድ ዮሐንስ ወንጌል ምዕራፍ 1 ቁጥር 1፣ ለመንፈስ ቅዱስ የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ እግዚአብሔር የሚለው ቃል ውሎ ልታገኙ ትችላላችሁ። አምላክ የሚለው ቃል ውሎ ልታገኙ ትችላላችሁ። ሌላ ደግሞ በተለየ አካሉ እግዚአብሔር አብ አምላክ ተብሎ ሊነገር ይችላል ማለት ነው። እውነት ነው። ወልድ ቃሉን ፈጥሯል። ቃሉ ስለሆነ መለኮት ስለሆነ እመቤታችንን የፈጠረ እርሱ ነው። ቅዱስ ኤፍሬም በሃይማኖተ አበው ምዕራፍ 47 ቁጥር 2 ላይ ድንግል ወለደት ለገባሪሃ ወለሊሁ ፈጠረ ወላዲቶ ነስአ ሥጋነ ዘውእቱ ፈጣሪ ይላል። ድንግል የወለደችውን የፈጠራትን ወለደች፣ እርሱም እናቱን ፈጠረ ይላል። የፈጠረውንም ስጋ ተዋህደ ይላል እና የተዋሃደው ራሱ የፈጠረውን ስጋ ነው። እና አምላክ የሚለው ቃል ፈጣሪን ለማመልከት ከሆነ ለራሱም አምላክ ሊባል ይችላል። አምላክ የሚለው ግን በመጽሐፍ ቅዱስ ውስጥ አብን በተለየ አካሉ ነው። መዝሙር 22 ከቁጥር 10 ላይ ምን ይላል? ላይሌ ከተገደፍኩ ማኅፀንም ከርሰ እምየ አንተ አምላኬ፣ ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ ብሎ እንትን ይላል ማለት ነው። እና ምን ለወልድ መንፈስ ቅዱስ አምላክ ከመሆናቸው ባህሪ ከመሆናቸው የተነሳ ሊቀጸል ይችላል። በተለየ አካሉ ደግሞ ለአብ ሊቀጸልለት ይችላል። በቅዱሳት መጻሕፍት ውስጥ አምላክ እየተባለ በተለየ አካሉ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ተነግሯል ማለት ነው። ከኢትዮጵያ ጽሑፎች የእግዚአብሔርን መልአክ ነገር የመጀመሪያው ምንድነው? ቅድም እንደነገርኳችሁ ይህ ጽሑፍ የእግዚአብሔርን መልአክ የሚታዩባቸው የመጽሐፍ ቅዱስ ክፍሎችን ለሚካኤል፣ ለገብርኤል አንድምታው አንዳንድ ጊዜ ዝም ሊል ይችላል። ወይም ደግሞ ሌላ ቦታ ላይ ገድላት፣ ድርሳናት፣ ተአምራት ላይ፣ ዚቆች ላይ እንደዚያ እንትኖች ላይ ልታገኙ ትችላላችሁ። ለሚካኤል ለገብርኤል ተሰጥቶ ለምሳሌ ኦሪት ዘጸአት ምዕራፍ 3 ከቁጥር 1 ጀምሮ ለሙሴ የተገለጠውን መልክአ ጰራቅሊጦስ ደራሲ መንፈስ ቅዱስ ነው ይለዋል። ሶብሐተ ተከበ ተሐብሎ እግዚአብሔር እግዚእ ሰማየ ትቤሎ ይለዋል። እና እግዚአብሔር እግዚእ ስሜ ነው ያልከው አንተ ነህ ይለዋል መንፈስ ቅዱስን ማለት ነው።
የዚቅ ደግሞ የቅዱስ ገብርኤል ቅዱስ ገብርኤል ነው ይላል፣ የሚካኤል ሚካኤል ነው ይላል። ድርሳናት እንደዚህ ሊሉ ይችላሉ ማለት ነው። እና ይህንን በሁለት መንገድ ሊታይ ይችላል። ለምሳሌ የመጀመሪያው ለመዝሙር 34 ቁጥር 7 ላይ ያለው እንደነገርኳቸው አባቶች የእግዚአብሔር መልአክ በሚፈሩ ዙሪያ ይረባል ያድናቸውማል የሚለውን ወልደ እግዚአብሔር ብለው ነው የተረጎሙት። እና ይህንን ከኢትዮጵያ ጽሑፍ አንጻር እንዴት እንመለከተዋለን? የጥንት አባቶቻችን ሁለት ነገር ያደርጉ ነበር። ለምሳሌ አንድ ከመልካ ማርያም መጀመሪያ ላይ ልጥቀስላችሁና ማርያም እሰ ሀርያት መክፈልተ ሰናየ ዘኢያሃይድዋ ይእቲ ጻምር ጻዕዳ ዘእምነገደ ይሁዳ ሰረገላታ አሚናዳብ ንብረታ ይላል። ማርያምስ ሀርያት መክፈልተ ሰናየ የተባለው ማርያምስ የማይቀሟትን በጎ ዕድል መረጠች የተባለችው በሉቃስ ወንጌል ምዕራፍ 10 ላይ ስትመለከቱ የማርታ እህት ማርያም ናት። እና ሊቃውንት ይሄ ጠፍቷቸው አይደለም ለእመቤታችን ቀጽለው የተናገሩት ማለት እና ጥንቱን ለእመቤታችን ባይነገርም ነገር ግን ንባቡ ከእመቤታችን ጋር ሲቀጸል ጥሩ ከሆነ ትርጉሙ ሚስጥር የማያፋልስ ከሆነ ቢቀጸል ችግር የለውም ማለት ነው። እና አንዳንድ ጊዜ ለቅዱሳት መላእክት ቢቀጸሉ ችግር የሌላቸው ለመላእክት እግዚአብሔር ጥንቱን የተነገሩ ነገሮች ልታገኙ ትችላላችሁ። ሌላ ጊዜ ደግሞ ቢቀጸሉ ችግር ያላቸው አሉ። ለምሳሌ እኔ እግዚአብሔር ነኝ ያለው ለሚካኤል ሊቀጸል አይችልም። እኔ በቤቴል የተገለጥኩልህ እግዚአብሔር እኔ ነኝ ያለው ማለት ቅዱስ ገብርኤል ሊሆን አይችልም። እና እነዚህ ደግሞ ስለሚጣሉ ለነሱ አይቀጸልላቸውም ማለት ነው። ሌሎች ግን በደንብ ግልጽ ያልሆነ እንደዚህ አካባቢዎች ላይ ለሌሎች መላእክት ሊቀጸል ይችላል ማለት ነው። እና ገድላት ድርሳናት ላይ ምናምን የመቼስ ቲክቶክ ላይ አልቋል ብዬ ነው እንዲመራነሰው ገድላት እንዲህ ናቸው የቤተክርስቲያን አባቶችን ጽሑፍ እንዲህ ነው ማየት ያለብን ምናምን የሚለውን ለቲክቶክ ሰው አይነገርም ብዬ ነው። እና ከዚህ አንጻር እናየዋለን ማለት ነው። እና የትኛውም የቤተክርስቲያን ትምህርት የሚጣላ ገድል ኦፍኮርስ አንቀበሉም። እኔ እግዚአብሔር ነኝ ያለውን የእግዚአብሔር መልአክ ሚካኤል ነው የሚል የሆነ ግዕዝ ጽሑፍ ብታገኙ ወደ ጎን ማድረግ ነው ማለት ነው። እግዚአብሔር ወልድ በስጋ ሞቶ ቤዛ ሆነን እንላለን። መለኮት አንድ ነው። ስለዚህ አብ ወልድ መንፈስ ቅዱስ የኛን ስጋ ገንዘብ አድርገው ቤዛ ሆነናል ወይ ነው። ያው መለኮት አንድ ስለሆነ ምናምን ነው ጥያቄው። እና የሆነ ነገር በላት እስኪ። ሲምፕል መልስ ሰው በባህሪው አንድ ነው። ሰው በባህሪው አንድ ነው ማለት የኔም ሰውነት የናሆምም ሰውነት የዮናታንም ሰውነት አንድ ነው። አንድ ባህሪ ስላለን ግን እኔ የማደርገው ነገር በሙሉ ናሆም ያደርጋል ማለት አይደለም። እኔ እያወራው ነው ናሆም ዝም ብሏል። አንድ ባህሪ ስለሆነ እኔ እያወራው ስለሆነ ናሆም ያወራል ማለት አይደለም። እና አብ ወልድ መንፈስ ቅዱስ አንድ ባህሪ ናቸው፣ አንድ እግዚአብሔርነት አላቸው። በአካል ግን የተለዩ ናቸው። እና ከአብና ከመንፈስ ቅዱስ ተለይቶ በአካሉ በእመቤታችን ማኅፀን ያደረው የእግዚአብሔር ቃል ወልድ ኢየሱስ ክርስቶስ ነው። እዚህ አባቶቻችን እንደሚሉት በልዩ አካሉ ማለት ነው፣ በተለየ አካል